እኔ ክርስቶስ ኢየሱስን ያው ካወቅኩ ትንሽ ቆይቻለሁ። ትንሽ ቆየውን ዝም ብሎ እንደዚህ አይ ቲንክ ጥሩ አይደለም ምናምን ለአዘፋኝ ክላስ ያወርዳል እንደዚህ ሰው ይጠላሃል ምናምን የሚሉ አስተያየቶች በአካባቢ በዙሪያ እንትን ይባላሉ። ራሱ ክላስ የሚባለው ራሱ ኢየሱስን ማወቅ ለእኔ እንደዛ ነው። ቢኮዝ ክላስ የሚባሉ ሰዎች ራሱ ስለ እግዚአብሔር መንግስት ማያውቁ ከሆኑ በማቴሪያል እና በአነጋገር ክላስነት የለም። ለምን እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ? ለምን ነው የምትናገረው የሚል ሰው ሊኖር ይችላል። እዚህ ማለት ነው እንደዚህ ማድረግ ራሱ ነው ምናምን ይችላል። ግን ያው በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ኖሮት ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም። እና ያው የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው። ብዙ ነገር ሊበላሽ ይችላል ምናምን ዶንት ኬር ከዚህ በኋላ